ሰላም የቻናላችን ቤተሰቦች ለዛሬ ኑ አብረን እንሳቅ በሚል ርዕስ ወደው አይስቁ የሚያስብል ታሪክ እናቀርብላችኋለን። አብራችሁን ቆዩ። ኑ አብረን እንሳቅ። ከ1624 እስከ 1654 ዓመተ ምህረት የእናትዋ ጎንደር ንጉስ የነበሩት አጼ ፋሲለደስ ወይም ዓለም ሰገድ ከዕለታት በአንዱ ቀን ከሰራዊቶቻቸውና ከጓደኞቻቸው ጋር በመሆን ለአደን ሲንጎማለሉ ከየት መጣ ሳይሉት በድንገት ከግዙፍ ዝሆን ጋር ይፋጠጣሉ። በዚህ ጊዜ ንጉሱ ኃይልና ጀግንነታቸውን ለማሳየት በመፈለግ ከሌሎች አዳኞች ተነጥለው ሌጣቸውን ፈርጥቶ ከርሳቸው ለማምለጥ የሚደናበረውን ዝሆን በፈረስ ሽምጥ እያዋከቡት ሳይታወቃቸው ጥቅጥቅ ካለ ጫካ ውስጥ ገብተው ተሰወሩ። ይህን ጊዜ በሰራዊቱ ዘንድ በንጉሱ መጥፋት ድንጋጤና ሽብር ነገሰ። የሀገር ደህንነትም ታላቅ አደጋና ስጋት ውስጥ ገባ። ለወዲያውም ንጉሱ ወደ ቀልባቸው ሲመለሱ ጫካ ውስጥ መሆናቸው ታወሳቸው። ለአፍታም ሰው ናቸውና ፈሩ። በዚያው ቅጽበትም ከሀገር እየተዘዋወረ ጌሾ የሚነግድ ነጋዴ ጫካውን እየገመሰ መንገድ ሲያቋርጥ ተገናኙና ንጉሱ ራሳቸውን ቀይረው ተራ ሰው በመምሰል ውለታ ከፋይ መሆናቸውን በመግለጽ በጌሾ ነጋዴው መሪነት ከጫካው ሲወጡ ከሰራዊቶቻቸው ጋር ተገናኙ። ሰራዊቱም ንጉሱን በማግኘቱ ተደስቶ ከየፈረሱ እየወረደ ለንጉሱ መስገድ ጀመረ። ጌሾ ነጋዴውም ተደናግጦ ንጉሱን አሳዩኝ እያለ በመጮህ ላይ ሳለ ሁሉም ከየፈረሱ ወርዶ የቀሩት ሁለቱ ብቻ ስለነበር ንጉሱ ከጀርባቸው አፈናጠው ወደ አስቀመጡት ጌሾ ነጋዴ ዞር ብለው አሁን ንጉሱ ማን ይመስላል በማለት ጌሾ ነጋዴውን ጠየቁት። ጌሾ ነጋዴውም ወይኔ ወይ እርሶ ነዎት አላቸው። ወደው አይስቁ ማለት ይህኔ ነው። ቸርን ሰንብት።